እንዴት ናችሁ? አለሁ እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ እንግዲህ የማትጠብቁትን የማታስቡትን እውነት ይዤላችሁ መጥቻለሁ። እሱ ምንድነው? በእኔና በኤርሚ ጉዳይ ላይ ነው። ሌላው በቪዲዮ ማስረጃ የተደገፈ ልታምኑም ላታምኑ ትችላላችሁ። እሱ እንደናንተ ይወሰናል። እኔና ኤርሚ ወደ ሚዲያ አብረን መታየት ከጀመር ኦልሞስት አንድ ወር ነው የሚሆነን፣ ከዛ ያልፈንም። ነገር ግን በዚህ ባንድ ወር ውስጥ ብዙ ነገር ነው የተካሄደው። አምናችሁን የተቀበላችሁንም አላችሁ፣ ያልተቀበላችሁንም አላችሁ። እንዲሁም እያወቃችሁ ስትከታተሉን የነበራችሁ አላችሁ። ደስ ይላል። እኔና ኤርሚ ፍቅረኛሞችም ባልና ሚስትም ምንም አይደለንም። እንዲሁ የአንድ ሀገር ልጆች ነን። የመጣንበት ዋና ዓላማችን ሚዲያ ላይ አብረን ለመጫወት ወይ ደግሞ ዩቲዩብ ላይ አብረን ለመስራት ነበረ። ወደ ዩቲዩብ ስንመጣ እንደዚህ አንዳንድ ነገሮችን አስበን ቪዲዮ ሰራን። እሱ ምንድነው? አንድ ሴት ልጅ ስታፈቅር ማንንም እንደማትሰማ ማለት ፍቅር ሲይዛት እሷ አድርግ ያላትን ነገር ሁሉ እንደምታደርግና ፍቅር ውስጥ ሆና የምታደርገው ነገር ነገ ጠዋት ላይ እንደሚጎዳን ለማሳየት ነበረ። መጨረሻው ግን በዚህ አልነበረም እና በቃ ያሰብነው ቤተሰብ ጋር የኛ ጉዳይ ደርሶ ቤተሰቦች በእኛ ጉዳይ ሰላማቸውን ስላጡ ነገሩን ልናቋርጠው አስበናል። ይኸው አቋርጠናል ማለት ነው። እንደዛ ነበር ያሰብነው። ግን በዚህ ውስጥ ብዙ ስድብን የተቀበልነው፣ ብዙ በስማ መዘግዘቅን፣ መሰደብን፣ ብዙ በዚህ በአንድ ወር ውስጥ ማለት ነው ብዙ ነገር አይተናል። እናመሰግናለን ለሁሉም ነገር። እኔና ኤርሚ እንደነገርኳቸው የአንድ ሀገር ልጆች ነን እንጂ ምንም አይደለንም። ግን በእኛ ጉዳይ ላይ ሰሞኑን በተለይ በቪዲዮ ጉዳይ ላይ በእኔ በጣም የተጨነቃችሁ ልጆች በጣም አመሰግናለሁ። ማርያምን እግዚአብሔር እናንተ የሚጨነቅላችሁ ለእኔ እንደተጨነቃችሁት ግን ይቅር በለው ማለት እንደዚህ ካስቀየምናችሁ ያደረግነው ነገር ሁሉ ካስደበራችሁ ማርያምን ይቅርታ ጠይቃለሁ። ይቅር በሉ ሁላችሁ ማለት ነው። ለኤርሚ ቪዲዮ ልሰራ ነውና የሽንኩርት እንትን ይሄንም በይ አልቻልኩም ነው የምላችሁ። ወይ ነገሮች አሁንም በይ መጣ። በቃ እኔ በለት ትምህርትን ማዘር ነው አንደኛ፣ ሁለተኛ ደግሞ እኛም ብንሰራ ከፍ ብንል በሚል ነው እንጂ መጥፎ ነገር አስበን አይደለም። እኔም ራሴን አዋርጄ ሚዲያ የመጣሁት ለዝም ብሎ ለእንትን ነገር አልነበረም። እንደዚህ በቀላሉ ላቋርጠውም አልነበረም። ግን የቤተሰብ ጉዳይ ስለሆነ ነገሩን ቶሎ አቋርጠነዋል። እልሙይም ይሄ ነው እውነታው። እንግዲህ ዩቲዩባችንን ሰብስክራይብ አድርጉ። ካስቀየምናችሁ እንደነገርኳችሁ ይቅርታ ይቅር በሉን ብያለሁ። ሌላ ምለው የለኝም። ይሄው ነው። ግን ቪዲዮ ሚዲያ ላይ የምታዩትን ነገር ሁሉ አትመኑ። ማለት የሚታየው ነገር ሁሉ እውነት አይደለም። ማንም ሪል ህይወቱን የሚያወጣ የለም ሚዲያ ላይ። ሪል ላይፉን የሚያወጣ ሰው የለም ሚዲያ ላይ። እኛ የምታዩት አሁን ይሄን አይታችሁ መገመት አቅቷችሁ ነው፣ ግን አይደለም። በጣም ሲምፕል ነገር እኮ ነው ማለት። ሁሉም ውሸት ነው፣ ሁሉም ፌክ ነው። ምናልባት ለትምህርት ይሆናል፣ ምናልባት ለሌላ ስታስቡ ይሆናል እንጂ ማንም ትክክለኛ ህይወቱን ሚዲያ የሚያወጣ የለም። እኔ ማንም ሰው ሪል ህይወቴን የሚያውቀው የለም። የኔ ሪል ላይፍ ይሄ አይደለም። የኤርሚም እንደዛው ሁላችንም የምናሳያችሁ ነገር ፌክ ነው። ኦኬ። ከዛ ግን ትምህርት ውሰዱ እናንተ። ፍቅር ብለን የምንጫወተው ነገር ችግር እንደሚያመጣብን ከቤተሰብ ምክር አለመስማት ብዙ ችግር ውስጥ እንደሚከተል ነው የተረዳሁት እኔ ለራሴ። እናንተም እንደዛ ወሰዱት እንጂ አሁንም ቢሆን አትሳደቡ። አይታችሁ ዝም ብላችሁ ደግሞ ሰው ላይ አትፍረዱ። አትፍረድ ይፈረድብሃል ይባላል። አትፍረዱ። አሁንም እዚህ ላይ የምትሳደቡ ትኖራላችሁ። ምክንያቱም እስከዛሬ ያያችሁት ነገር ሁሉ ሊያናድዳችሁ ይችላል። እንግዲህ ይቅርታ ጠይቄያለሁ። በእኔም በኤርሚም ስም ይቅርታ ብያለሁ።